አሁን ልበል ጨርቅ ዘጋ አስቀምጡና ለወሰል አወልት ያምራል ተቀመጡ ሰላም የመጀመሪያው ኤፒሶድ ዋናችንን ጀምረናል። ማህደር ቃል ሰላም ቃልና ኢማን ፍቅር የመጀመሪያው ስቶካችን የሚሆነው እንዴት ነው ሀብታም መሆን የምንችል? ስትልኩ ምንም ሳይጀምትን ሳይል ነው ያላችሁት። ሳይለፋ ሀብታም መሆን አይቻልም። አይደለም ቤት ሳይኖርሽ ጀርባሽ ቤተሰቦችሽ ሀብታም ሳይሆኑ መሆን ይቻላል። ምን ብትሰራ ሀብታም እንሆናለን? ሀብታም መሆን ነው አላማችሁ? ያ የሁሉም ሰው አላማ ሀብታም መሆን አይደል? ሀብታም ማለት በብር ያ ምን ያደርጋል? ምን ያደርጋል? አሁን እዚህ ጋር የተሰበሰባችሁት ብቻ ሀብት ነው። ብር ኖራችሁ እዚህ ጋር ተሰበሰቡ ነበር። አይ ተሰበሰባል ሀብት እዚህ ጋር የሆነ ትልቅ ነገር ይኖር ነበር። ምንድነው ትልቁ ነገር? ምን አሁን ዳቦ በክትፎ መቀየር ነበረበት። ኤክስ ቦታ አለው እሱ። ቡና ላይ ክትፎ አይቀርም። አይ ቡና ዋና እዚህ ጋር እንችላለን። ከአምስታችንም ሀብታም መሆን እንትን ያለው ቻንስ ያለው ማለት ነው። ምንም ነገር ለመሞከር ወደ ኋላ ስለማትል ማለት ነው። ምንም ነገር ሪስክ አለው የለውም ብላ የምርግም ይሰማኛል። ያላንተን ማለት ሁለተኛ አልስማማኝና ልቀበል ባንቺ ማለት ነው። ከአምሳችን ቶሎ ሀብታም ነው ማለት ሰላም አንቺ ለምንድን ነው የምትቃረነው? ማህደር አንቺ እኔ ሞኝ ይመስልሻል? አንቺ ቃል አይመስለኝም። ምክንያቱም ነገሮችን ከቁም ነገር የምትወስድ አይመስለኝም። እዚህ ጋር የማታጠፋው ፍቅር ነው። ስለዚህ የሰላምን ትቼ ወደ ፍቅር አንዳንዴ ሀሳብም ይሸጣል። ታውቃላችሁ አይደል? አሪፍ ሀሳብ ካላችሁ መሸጥ ትችላላችሁ። እንሰራለን ነበር ከምን ብንነሳ ፊቸርሽ ነው አንቺ ኦፍ ኮርስ እርግጠኛ ነሽ። ስለዚህ ምን ብትሰሪ ልክ ናት እሷ ልክ ናት። ለምን አስባለሁ አሁን አንቺ የምታስቡት በዚህኛው አይደለ? በአሁኑ ቴክኖሎጂ በሰጠን ነገር ነው አይደለ? ሀብታም እንሆናለን ብላችሁ ያሰባችሁት። ግን የኛ ቤተሰቦች ለምሳሌ ሁሉ ነገር አለ። በዚህ በዘመናዊ መንገድ አይደለም። እኔ ሀብት ማለት ለኔ በቃ የምፈልገው ነገር ማድረግ፣ ለሰዎች መሆን፣ መኖር ነው የምፈልገው። በጣም ኤክሰስ ነገር እንዲኖረኝ አልፈልግም። ግን ደግሞ አጥቼ ፈጣሪ እንዳዝን እንድጠይቀው አልፈልግም። እሷ ሜቢ ሀብታም ባል ልታገባ ትችላለች። ይሄ ቻንስ እሷ ሀብታም ሆናለች። ገባሻ? እንደዛ ግዴታ በማህበራዊ ነገር እነዚህ በአናው ለምገራ ቲክቶክ ቢቀር ዩቲዩቦች ቢቀሩ ምናምን ያላችሁ ነገር ሁሉ ዜሮ ሆነ ማለት ነው። እዛ ተመሰጣችሁ ብቻ ሳይሆን እንዴት ስራም ቢሆን ማለት ነው ምን ተሰርቶ ሀብታም ይሆናል ከመስራቱ ኢንቨስት የምታደርጊው ነገር ሳይኖር ከቤተሰብ ተቀብለሽ እዛ ስራ ላይ የምታፈሹ ገንዘብ ሳይኖርሽ ግን ደግሞ ያ ስራ ሰርቶ ሀብታም መሆን ይቻላል። ቤተሰብ ብቻ አይደለም። ቤተሰብ የሌላቸው ለፍተው የደረሱ አሉ። እንደውም በከፋው ዘመን ማለት ነው። አሁን ብዙ አክሰሶች አሉ። ብዙ ብሩ ቢኖረኝና ግን ለፍቻ ያገኘሁት የሆነ ብር ቢኖረኝ አሁን ከቤተሰብ አሁን ፋይናንሻሊ አሪፍ ላይ ሆኖ ሰጥቶኝ ከሆነ ቢጠፋም ኦኬ በቃ ለምን ይጠፋል? በቃ ሰፖርት የሚያደርግሽ ካለ ብትከስሪም ያን ተበድሬ ከሆነ ሪስክ አለው ነው። ሪስክ ከፈራችሁ ታዲያ እንዴት ትሰራላችሁ ነው እኮ ያን ሪስክ ቴክ አድርጌ ዳውን ባደር ድጋሜ ለመነሳት ደግሞ ይችላል። የባሰ ካለሽበት ከስራሽም ከሁሉ ነገር የባሰ። ስለዚህ እናንተ ገና ሳሰሩ ወደቃችሁ። ሲጀመር ስራ ሲጀመር መውደቅ ከታሰበ አይሰራም። በቃ ኪሳራ እንዳለው እኮ ይታወቃል። ማንኛውም ነገር አሁን እኛ እየሞከረ ነው። አንተ አለሽ ከጀርባ ብዙ ደግሞ ፋይናንሻሊ የሆኑ ምናምን ደግሞ ኮኔክሽን ያላችሁ ምናምን አሁን እኛ ጋር ሁለት ከስተመር ፋይናንሻሊ በጣም ደርታል። ከዛ አሁን እኛ ሞር ቢኖረን ኖሮ ሪስኩን ቴክ ለማድረግ አትፈልግ ነው። አሁን ደግሞ አንቺ ላይ ያለው በጣም ደግሞ ያለሽ በጣም ከሁለቶቹ ሲቆሙ ወደ 5 ምናምን ያቋረጠ ሰው አለ። ገና ተስፋ ያያስወጣ ቆላችሁ መስተጀምሩ እናንተ ጀምራችሁት መቼ? የምሮት ጀምራችሁት መቼ? ገና
የሰው ልጅ እኮ በጣም ብዙ ይለፋል። ካለ ልፋት ደግሞ ውጤት አይመጣም። ይሄኛው ውጤት ባይመጣ ወጣታችሁ ይሄ እንትኑ ምናምን ልትሰበሩበት አንዳንዴ ነው ይሰማኛል። የምን ጊዜ ላይ ሲመጣ አበራዋል በጣም ግን ከተሳሳተሽ ነው ፍቅር ምንም አይመስላም በነገራችን ላይ ደስ ይላል። ግን ደግሞ ቶሎ አሁን አንድ ከስተመር ስናይ የሆነ ሳሰርተን አይ ቢል አይገርምኝም እና ሙሉካም ሄደን ኦኬ ነገ እናወራለን ምናምን ነገር ብሎ ኦኬ ልስማማ ነው ልፈርማለሁ ምናምን ካለ በኋላ እኔ በቃ ያንንም አለም ብዬ አላስብም። እሷ በቃ ሆኗል በጣም ተስፋ ታደርጋለች። ከዛ ልክ ይሄ ተስፋ ማድረግ አይደለም በጣም ኤክስፔክቴሽን መሆን የለበትም ስራ ላይ ይሄ ሲቀበላት ታለቅሳለች። ከዛ እንትንም ሲተዋትም ታለቅሳለች። በጣም ደስ ነገር ግን ሲያልፍ አወራዋለሁ ላለችው ማለት ነው። ሲያልፍ የምታወሪው ካለፈልሽ ነው። አለበዛ ችግርሽን ስታወሪ ያንቺን ችግር ማዳመጥ የሚፈልግ ሰው አይኖርም። ገብቶሻል? ያሳለፍሽው ስትራግል ራሱ ታሪክ ሆኖ የሚወራው አልፎልሽ ካለፈልሽ ተሳትፈሽ እኔ ለፍተሽ አላለፈልኝም ምን መስማት የሚፈልግ ሰው የለም። ሃርድ ዌይ እና ሲምፕል ዌይ አለ። አሁን ሲምፕል ዌይ የተጠቀመ ሰው ሀብታም ቢሆንና አንቺም ሀብታም ነሽ ተነሳሽ መጨረሻ ላይ ፋይናል ሪዛልት አንቺ በጣም ሀብታም ነሽ እሷም በጣም ሀብታም። ሃርድ ዌይ ምን አይነት ነው? ሃርድ ዌይ በቃ ሰርቼ እንትን ብዬ ቆጥቤና ሀብታም ነው። አዎ ዲፈረንስ አለ። ሜቢ ሲምፕል እየተጠቀመው ሰው ሀብቱ ላይ ሳቲስፋይድ ላይሆን ይችላል። ለምሳሌ ላይሆን ይችላል። አንዱ ባለከሙ ምን አይነት ሲምፕል እየተጠቀሙት በቃ ትንሽ እኮ ምን አይነት ያ ነገር ኢዚ ለማድረግ ፌር ያልሆነ ነገር ያደረገ ሰው ከሆነ ነገ ጸጸት ነው ይዞ የሚቀመጠው ከሀብቱ ጋር ማለት ነው። አንቺ ሃርድ ዌይ ሰርተሽ ከሆነ ጸጸት ይዘሻል። ሲምፕል አሁን ምንድነው ወንጀል ሰርተው ምናምን አገኙት ከዛ ወደ ፈጣሪያቸው ተመለሱ። ለምንድን ነው ታዲያ ሀብት ደስታን አይገዛም የሚሉ ሰዎች ይኖሩ? ለምን አይገዛም? እነሱ ደስታን አይገዛላቸው እነሱ አይሉ ከነሱ የወጣ ማስተሳሰብ ሊሆን ይችላል። አታውቂም? እየሄዱ ለምሳሌ ሳይካትሪስት ጋር በጣም ብዙ ሀብታሞች እየሄዱ የሚያወሩት ነገር ምናምን የሚያወራሽ ሰው ስለገዛሽ ጤነኛ አትሆኝም። እንደውም እንትን አይሉም ማንም አሁን ሀብታም ስትሆኚ ማንም እንትን አይልሽም ጀጃ ያደረግሽም ብሩ ራሱ በቃ ይናገራል። እንትን ይልሻል። አሁን አንቺ ያሽቀብጥልሻል። ግን ሃርድ ዌይ ተጠቅመሽ ሀብታም ከሆንሽ ከተሳካልሽ ከሰላምሽ ጋር ከፈጣሪሽ ጋር ነው ሀብታም የምትሆኚ። እኔ በቃ መጨረሻ ላይ በቃ ትቼ ወንጀል ሰራውና ትቼ በቃ ኖርማል ላይፌ ባለኝ ገንዘብ ቀጥል። ስለተውሽ አይተውሽማ ዘመን የሚባል ነገር እኮ ተፈጥሯል አለ ኦሬዲ። ታዲያ ብቻ ጸጥሽ ሊጠፋ ይችላል። ብር መምጣት ብቻ ፋስት ላይ ተረሽዋል። አያጠፋም። ስህተት እኔ በዚህ አላምንበት። ብር ስላለኝ ብቻ ጸጸቴን አሁን እሺ ምን አይነት ጸጸት እኮ እዚህ ውስጥ ያለ ነገር ነው። ወንጀል ሰራሽ፣ ለምሳሌ ሰራሽ ወንጀል አሁን በጣም ቶሎ ሀብታም የሆኑ ሰዎች መድኃኒት መሸጫ ድርጅት ውስጥ ምናምን ያለ ሰው ሰዎችን እንትን የሚል አይነት ወንጀል ሰራ። ኦሬዲ በቃ የሰራው ወንጀል ጭንቅላት ውስጥ እኮ ተቀምጧል። ጸጸት ብር ስላለሽ ቀበሌ ውስጥ ወንጀል ሰራ። እኔ በጉቦ ምናምን ሰራው። እኔ ጉቦን ባልቀበለው ሌላ ሰው ይቀበለው ኖርማል ነው እሱ። አይደለም አሁን ጸጸት ልንል የምንችለው ምንድን ነው? ነፍስ ከማጥፋት ጋር እንሂድ፣ የሆነ ሰው ቤት ቤተሰብ መጉዳት እንሂድ፣ ፋሚሊ ማማሰቃቀል ይሁን፣ እነሱ ጸጸቶች ከውስጥ አይወጡ። አይደለም እሱ ጸጸቱ አይደለም መልሶ ይከፍልሻል፣ እቤትሽ ይገባል። ይሄ ምንም ጥያቄ የለውም። አዎ በአጭር መንገድ እንዴት እንበልጽግ? አዎ በትንንሽ ነገሮች ፌቨር አድርገን ችግር የለውም። ኖርማል ማንም እያደረገው ያለ ነው። ይሄ ኖርማል ነው። ግን ሪስክ የሆኑ ነገር ለሴት ልጅም ቢሆን ሴት ልጅ ራሱ ሲምፕል ሀብታም ነው። እኔ አሁን ሀብታም ከዛ አንቺ ደግሞ ለፍተሽ ሀብታም ምንድነው? አንቺ ያንቺ በጣም እድለኛዋ እድለኛ ይሄ ላክ እድለኛ ይሄ ከላክ እድለኛነት ሀብታም ነው። አዎ እንጂ እንትን አለ። ግን ደግሞ ለምሳሌ ሀብታም ለመሆን ብለው ሹገር ምናምን እንትን የሚሉ ሰዎች ካሉ ነገ ጸጸት ሊሆንባቸው ይችላል። አታውቂ አይ ግን ይባምታል ሁለት ሰው በሃርድ ዌይ ሲሆን የሚወራ ነገር ይኖርሻል ነው እንጂ ሲምፕል ዌይ ሲሆን ቀላል ነው ማለት እኮ አይደለም። ይሄ ላይሆን ይችላል። ሰው ላይ የሆነ ወንጀል መጀመሪያ አይዶሽ ማሳመን ራሱ ወንጀል ነው። እኔ ምን ልበልሽ ወንጀል ያልሆነ ሲምፕል ዌይ ካለማ ሲምፕል ዌይ መጠቀም ቀላል ነው።
ግን ወንጀል የሆነ ሲምፕሎይ ከሆነ በህጋዊ መንገድ አድርጌ ወንጀል ሰራ ተከራከረሽ እሱ ነው እንዴ ዋና መሰለኝ ያማከርሽ አንቺ ኮንጀል ጋር ያዘችው ሲምፕል ለምሳሌ አሁን በጣም ዶክተር ሆኖ የተማረ ሰው ለምሳሌ እሺ አሁን ትልቅ ደረጃ ላይ ካሉ ቲክቶከሮች ምናምን ወይ ፊልም ሰሪ ወይ ከዛ ለምሳሌ አሁን ቲክቶክ መስራት ለጊዜው ቀለል ያለ ብቻ አላውቅም በጣም ብዙ በለፍቶ ከማርጋ ላይ ወዳደር ይችላል በአጭር መንገድ ሀብታም ሆኖ ዶክተሩም ሀብታም ሆነ አሁን በሁለቱ መሀል ያለው ልዩነት እኔ ያን ያህል አይታይም በጣም ልዩነት አለ ሰው እያዳነ ነው ዶክተር ሰው ያዝናናው አይ እሱ አይደለም እሱ ግን ከለፋበት ነገር አንፃር ሞር ሊያገኝ ይገባው ነበረ ነው እንደ እንትን ከሆነ ሃርዱ እየሄደው እሱ ነው ሞር ሊያገኝ ይገባዋል ሲምፕል ወይ ደግሞ ዓለም እንደዚህ ነው ይሄ ከሆነ እንግዲህ ዓለም እንደዚህ ነው ችግር ቻንስ ነው ይሄ የቻንስ ጉዳይ ነው ግን ሲምፕል እና ሃርዱ ይሄ ኮንጀል ካለን አንፃር ከሆነ አይሆንም ነው እንጂ ግን ፌር አይደለም ስለዚህ አሁን በጣም የለፋ ሰውን አሁን እኩል እኔና አንቺ እኩል ለፍተን እኩል ስትራግል አድርገን እንትን ልል እችላለሁ እሺ እድል ወይ ጣፍቶ የሚባል ነገር ነው እኔ አምናለሁ በጣም ግን እንዴ አንቺ እኛ እድለኛ ብንሆን እስካሁን ስንት ክሊንት ይመጣ ነበር እኔ ማምናለሁ በጣም እናንተ እኮ አልጀመራችሁም ገና አዲስ እኮ ናችሁ እንዴ እኔ አሁን ለምሳሌ የኔን ህይወት ይዩት እኔ ምንም ነገር አልለፋውኝም በህይወቴ ምንም ስራ አልሰራሁኝም እድል ማለት ይሄ ነው ግን እድለኛ የሆነ ሰው ስለሰጠኝ ነው ፈጣሪ ገባሻ የሰው ልጅ ህይወት በምን እንደሚቀየር አታውቂም ምን መስመር ውስጥ እንደሚገባ አታውቂም ግን በዛም አለ በዚህ መልፋቱ መጣሩ ጥሩ ነው ፊቸርሽ አስፈሪው ነበር አንቺ በእኛ እድሜ ያለሽ እንደናንተ ዘመን የኛ ዘመን አይደለም አንተ አስቢው ፊቸርሽ አታውቂም አሁን ላይ መኖር ነው በቃ አታውቂም ያኔ አታውቂም በቃ የምታውቂው ምንድነው ቤተሰብ አለ ህይወት አለ ታገቢያለሽ ያ ያየን ያደግነው ነገር ያ ነው እንደዚህ አይነት ስራ የሚሰራ ሰው የለም ከስንት አንድ ሴት ናት ወጣ ልትሰራ የምትችለው እንጂ ሁሉም ተምሮ ወይ ቤት ቁጭ አለው ወይ ወልዷል ወይ ትዳር ውስጥ ነው እንደዛ ነው ማንንም በማንንም ግን አይቀናም ማንንም በማንንም አይጨነቅም ያሁን ትውልድ ምን አለ በጣም ስትረስ አለባቸው በጣም ስትረስ አለ የሚያደርገን እኛ የምናየው ነገር አለ የኛ ኩዮች አሁን ለምሳሌ እኔ ያለኝ እድሜ ያላት ሴት በጣም በቃ በጣም የሚገርም ላይፍ ስትኖር ታይት ይችላልሽ ከምን አንፃር ታይዋለሽ ያንን ነው አሁን ይሄ ጀነሬሽን ደግሞ ያን ያህል አግብቶ ለመውለድ አሁን ድሮ እንዳለችው በቃ የሆነ ሴት ልጅ ከሆነሽ አግብተሽ ለመውለድ ያንን ያማራሽ አግብተሽ አሁን ግን ጎልሽ እሱ አግብቼ ቦልዳ ደስ ይላል ከሀብታም ከሆነ ነው ከድሃ ከሆነ ከሀብታም ከሆነ ያመጣልሽ ቦሎታ ምንድን ነው ይልጎል እሱማ አግብቶ መውለድ አይ እሱ አይመስለኝም እኔ ግን ባይዘው ዊኒ አሁን ላይ እኔ አግብቶ መውለድ ግን አሁን ህልሙ የሆነ ሰው አላሰለም አግብቼ ሞዴል ነው እኔ ግን ካለች መብቷ ነው በጣም ጎበዝ ናት እኔ እሷን ለማደግ ግን ቻንስ ነው አሁን ቻንስ ነው ያንቺ ጓደኞች እንዳንቺ ያልሆኑ ይኖራሉ ግን አግብተው ይወዘዱ ግን አሁን ስቴብል ያልሆነ ላይፍ ያላችሁ አዎ ልንገርሽ የኔ ጓደኞች አሉ እኔ ቶሎ ትዳር ውስጥ ገባሁ እነሱ ግን በትምህርታቸው ቀጠሉ ግን በህይወት ሰክሰስፉል የሆኑ ማን ነው አንቺ ሆንሽ እኔ ሆንኩኝ ይሄ ቻንስ ነው ኦሬዲ እድል ጉዳይ ነው መልፋቱ መጣሩ ምናምን ነገር እኮ ኖርማል ነው በቃ በመስመር መሄድ ትክክል ነው ሁላችንም መልፋት አለብን መማር አለብን መስራት አለብን ለመቀየር መጣር አለብን ቻንስ ነው ተብሎ ዝም ብለሽ አገሪም ትዳር ውስጥም መጀመሪያ ትዳር ስጦታ ነው አይደለ የእግዚአብሔር ስጦታ ነው ግን እነዛ እንደዛ ይለፉት ማስተር ያያዙ ከኔ በላይ የሆኑትም ግን በህይወታቸው እድለኛ አይደሉም የነሱንም ቻንስ ነው የምንለው ቻንስ ነው እነሱ ቻንስ ነው አሁን ቢያገቡ ኖሮ እነሱም ሰክሰስፉል ላይሆኑ ይችላሉ ላይፋቸው ስለዚህ የመልፋታቸው የመጣራቸው ነገር ምንም ለውጥ አላመጣም በማንና ምን አለን ማለት ነው አሁንም ወደዛ ልንሄድ ነው ምንድነው ማቻቻል ነገሮችን እያቻቻሉ መሄድ በቃ የተሰጠሽን እየተቀበልሽ መኖር ያሁኑ ትውልድ ላይ የማየው ነገር ይሄ የለም እኔ ማለት በቃ ወዲያው እንደምንለውጥ እንፈልጋለን ጓደኛችንን መምሰል እንፈልጋለን አካባቢያችን ያሉ ሰዎችን ማየት የምንፈልገው ለምን ራስሽን መሆን ነው ያለብሽ ሰውን እያየሽ ከሆነ አትቀየሪ እዚህ ትውልድ ላይ ደግሞ ራስ መሆን ማንጣት አለባችሁ እኔ ሁሉም አንድ መሆን ያለበት ጀጅመንት ይበዛብሻል አሁን እኔ ኖአይ አሁን ሀብታም ነበር ባልሽ እኔ አልነበረም ስራ ራሱ ይዘን ስለገና ጀጅ አልተደረግሽም እኔ ማን አረገኝ እኮ አሁን ግን እኔ አሁን ላይ ለምን እሱ ታገቢያለሽ ተብያለሁ ግን ቤተሰብ አይደለም ሌላ ሰው ማለት ምሳሌ መሆን የማይችል ሰው ነው እንደዛ ያለኝ
እንኳን ማለት ነው። እሱ ራሱ ምሳሌ አልሆነኝም። የሚሆን ሰው አይደለም። የኛ ሰው ሁሌም ይሰጥሻል፣ ሁሌም ይቀጠቅጥሻል። ገባሽ አይደለ? እሱ ሳይኖረው አንቺ እንድትኖር ይፈልጋል። ያንን አይደለም መስማት ያለብን፣ የራሳችንን ልቦና ነው መስማት ያለብን። ራስሽን ካዳመጥሽ በቃ በምንም መንገድ የምትሄጂው ነገር ትቋቋሚያለሽ። እናንተ ግን ሰው ምን ይለኛል ይላል፣ ሰው እንደዚህ ይለኛል ይላል። አሁን እኛ እንደ ትውልድ ምን ለምደናል? የሆነ ስክሪን ላይ የምናያቸው ሰዎች። ስለዚህ ውጡ ከስክሪን ማለት ሙሉ ህይወታችን ስክሪን ውስጥ ስለገባ እኮ ነው። እኔ አሁን በእኔ ዙሪያ አሉ በጣም ስልክ ላይ አዳፕት የሆኑ ጓደኞች አሉኝ። አሁን እኔ ደግሞ ምንም አይመስለኝም ስልክ በቃ ገባለሁ፣ አያለሁ፣ እወጣለሁ። ገባሽ አይደለ? ግን እዛ ውስጥ ከተዘፈኩኝ የበቃ የማየው ነገር ሁሉ የማያምር ነገር አለ። እኔ ዘመናዊ ነገር ማድረግ እፈልጋለሁ፣ ሰው ያለው ነገር እንዲኖረኝ እፈልጋለሁ። ግን የምፈልገው በመፈለግ ደረጃ ብቻ ነው። አቅሜ የሚፈቅዳቸውን ነገሮች ነው የማደርገው። በአቅሜ የማይፈቅደውን ነገሮች ለማድረግ እሰራለሁ፣ አዎ እለፋለሁ፣ በዛ መንገድ ሄዳለሁ። ግን ምኞት ብቻ አይሆንም እና ያሁኑ ትውልድ ይሄ ነው። በነገራችን ላይ እኔ አሁን ቲክቶክ አለ ለምንድን ነው የማትሄዱላችሁ? እነሱን እያየሁ የራሴ ነው ትክክል በጣም አላይ ነገርሽ አልነበረ አላይ። በነገራችን ላይ ከማይ ከቲቪ ውጪ መታየት ነው የምፈልገው። ትክክል ማየታችን ይሄ ማለት ነው ፈልገው እሷ ልክ ናት። ግን ፖዚቲቭ ሳይድ የለውም ማየታችን። ለማየታችን ፍቸሽ ይጠቅምሻል። ግን በዛው ልክ ቢሆን እነሱ አሁን የኔ ህይወት ግን ምንድነው የሚያስፈልገው? አሁን እየበዛ ያለው ምንድነው? እሱ ስትረስ እየበዛ እንዳለች ደግሞ እናንተ እድሜ ላይ እያላሰብንም ነበር ምናምን ፊውቸር ነው። እኛ ይሄ ትውልድ ደግሞ በደንብ ፊውቸር ነው ያወቀው። የሆነ ጊዜ ላይ የሚያየውን ሰው መሆን እየፈለገ ስለሚሄድ ያን ሰው ለመሆን በሚያየው እንትን ውስጥ አንቺ ድሮ በእኛ እድሜ ያለሽ ማይንድ ሴት ነው ያለሽ አሁን ተቀይሮ ጭቅላሽ አስተሳሰብሽ ምናምን ያው ነው እኔ ከለውጥ የለውም። ግን እንደኔ ላይፈነኛ በእኛ እድሜ እንደምታየው ነው አሁን የምታየው ያኔ። እሺ አሁን እንደ ዘመንሽ ነው የምትሆኚው፣ እንደ እድሜሽ ነው የምትሆኚው። እኔ አሁን እንዳልወለድኩና እንደወለድኩና አይደለም ሆኖ ገባሽ አይደለ? ያ ራሱ ተፈጥሮ የሚያመጣው ህግ አለ። ስትወልጂና ሳትወልጂ፣ ትዳር ስትይዢና ሳትይዢ፣ ላጤና ወጣትነት የሚባል ነገር አለ። ሰውነታችንም እንትንም እኮ አለ አይደል? ሰውነታችንም እንትን አለ። ስለዚህ ትናንትና የነበረው ነገር ዛሬ ላይ ኖር ይችላል። ገባሽ አይደለ? ግን እንደ ዛሬው መኖር አልችልም። እንደ ዛሬው ሰው መኖር አልፈልግም። ትናንት እንደመጣሁበት ነው ማድረግ የምፈልገው። ምክንያቱም ጥሩ የነበረ ያ ነው፣ እያየሁኝ ነው። አሁን ላይ የሚታይ ነገር ምንም ጥሩ የለም። የምናያቸው ብልጭልጮቹ ነገሮች የምናያቸው በቃ እነዚህ ማህበራዊ እንትን ላይ በጣም ሀብታም ናቸው እንዲህ ናቸው የምትሏቸው በጣም ብዙ ጎደሎነት አላቸው። እነሱን ከተከተላችሁ አሁንም ራሳችሁን ሳታገኙ የሰው ነገር እያደነቃችሁ ነው ዘላለም የምትኖሩት። ግን እኔ ምን እመክራችኋለሁ ሰብስቤ በቃ የጉልበት ስራ መስራት ካለባቸው የጉልበት ስራ ይስሩ። ለምን ባሬላ አይሸከሙ? ለምን ሌላ ወይ አይጠቀሙ? ሌላ በጉልበት ስራዎች መላላክ፣ ሰው ጋር እንዲህ ማለት እንደዚህ ኢጎ ይባላል። አሁን በዚህ ጀነሬሽን ኢጎ ምንድነው? ኢጎ ማለት ሰው ምን ይለኛል ስትሰሪ ያንሳስ ሰራ ሰው ሲያይ ምን ይለኛል? ይሄ ነው ትልቁ ስህተት፣ ትልቁ ችግራችን ይሄ ነው። ከዚህ መውጣት ግድ ነው። በጣም ይባላል። አሁን ደካማ ጎኔ እሱ ይመስለኛል። ኢጎ አለብኝ የሆነ ነገር ለመጠየቅ በጣም እኔ ከሁላችሁም ደግሞ ይሻላል። በስመ አብ ፍቅር በጣም አለበት ማለት የምትፈልገው ነገር እኮ በጣም በህይወቷ የሚያስፈልጋት ነገር ሊሆን ይችላል። ግን ኢጎ እሱ ደግሞ ትልቅ ስህተት ነው፣ ትልቅ ጥፋት ነው። በቃ አትለወጪ። የራስሽ ያልሆነ ነገር የራስሽ አይደለም ሁሌ አይደለም። የራስሽ የያዝሽው ነገር ነው የራስሽ። ሰዎች ሊሰጡሽም ላይሰጡሽም ይችላል። ለምንድን ነው ክላይንት ስታናግሩ ታዲያ ቢሳካም ባይሳካም የምትይው? አሁን እንደዛ ማለት ነው። ህይወትሽ ውስጥም እንደዛ ማስገባት አለብሽ። አሁን በጣም ትልቅ ካምፓኒዎች ሄደን እንዳይተስተኝ አይሻላትም ሳይሆን እሷ ገፋጥቃለች በቲቪ የሚተዋወቅና ሄዳ ቲክቶክ ላስታውቅላችሁ ይሄ በቃ ትልቅነት ነው፣ ድፍረት። አንደኛ ነገር ሰው የሚፈልገው ትንሽ መሆንሽን አይደለም፣ ደፋር መሆንሽን ነው የሚፈልገው። ደፋር መሆን ከምንም በላይ አስፈላጊ ነገር ነው አሁን ላይ። ገባሽ አይደለ? አዎ ይሳካ አይሳካ ሌላ ጉዳይ ነው። ግን ደፍሮ መጠየቅ መቻል። ደፍረሽ ከጠየቅሽ አለ ሁላችንም ሁሉም ሰው አመለካከቱ አለ አይደለም። ካንቺ ውስጥ የሆነ ነገር ይታየዋል። ደግሞ አብሶ ባለ ሀብቶች ገባሽ አይደለ? የሆነ ነገር ይታያቸዋል። በቃ ልጅነትሽን አይደለም ገና ጀማሪ መሆንሽን አይደለም ማሰብ ያለብሽ። ግዴታ ከሊ ትልቁ ሰውዬ ስለመጣም አይደለም። ምክንያቱም እነሱም በቃ ይሄ ቢዝነስ ነው፣ ይሄ ማርኬት ነው። ምን ማህበረሰብ መምሰል አለባችሁ።
ምንድነው መተው ያለባችሁ? ሼም ይሄ ምንድነው ያላችሁ? ኢጎ እሱኛው መተው አያስፈልግም። በጣም ነው ግን ለመተው ግን ከብዳል ኢጎ በአንዴ ሁሉም ነገር አይተውም አይደል? አሁን እኔ ኢጎ እያለኝ ሲጠይቄ መጠየቅ ልጀምር ብያው 3 ሰው ጠይቄ 3 ምን ቢለኝ በቃ ይሄ ተስፋ መቁረጥ ይሄ ካለ ስራ አይሰራም። እኔ ሞት ነበር ምሳሌ አይሆንም ከስሯል ወርዷል። በጣም እሱን ሳይደግ ፈራለሁ አለ። ግን ደግሞ ይኸው መልሶ ይነሳል መልሶ ይሆናል። እንትን እኮ ነው ስራው እኮ የኛ ሀገር ስራ ስለሆነ ነው እንጂ በጣም የሚያበላ ስራ ነው። ገባሽ አይደለ? ግን ሰው ለመቀበል ገና ነው። የኛ ባሎች ይለፋሉ፣ ከማንም በላይ ይለፋል። የኔ ባል ያገኛል ብር። ገባሽ አይደለ? መስመር ውስጥ አንዴ ስለገባ ነው። ግን ጉልበቱን እያጣ ነው። ገባሽ አይደለ? ግን ይሄንኛው ያሁኑ ስራ አሁን የሚሰሩት ሰዎች ስራ መስመር ውስጥ እስኪገባ ልፋት አለው። ተስፋ ያስቆርጣል ምናምን ብር አብሶ አታገኝበትም። ግን ምንድነው ነገ ላይ መስመር ሲረግጥ እንዳንቺ አይነት ሰው የለም። በቃ አንቺ ትቆጣጠሪያለሽ ጊዜውን ማለት ነው። ያንን ተስፋ ማድረግ ነው እንጂ ዛሬ አለማግኘትሽን ካሰብሽማ አትቆጭ። ግን አሁን ያንቺ ባልና ሚለፉት በጣም ይለፋሉ ሁለቱ። ግን እድል አይጠይቅም? እድል አይደለም የመረጡት የሥራ ዘርፍ ነው እኮ። ግን ሰው የተለያየ ስራ ቢመርጥም አሁን እሱ በመረጠው ዘርፍ ብዙ ሰው ሰክሰስፉል ሳይለፉ ሊሆኑ ይችላል። ቻንስ ነው ማለት ነው። እሱ ቻንስ ነው። ምን ሰርተሻል? ፈጣሪ ያረግልሽ ምን አድርገሻል? ታማኝ ሆነሻል ለፈጣሪ። በሰዓቱ ጾምሽን፣ ጸሎትሽን፣ ምስጋናሽን ታቀርቢያለሽ። ያንን ስታረጊ እኮ ነው መጠየቅ ያለብሽ። እኛ ምን እንፈልገው? ሁሌ ከሰው እንፈልጋለን። የሚያደርግ እንደዛ ጸሎት የሚያደርግ ሰው ሳይሳካለት ለምንድን ነው የማይሳካለት? ቤቱ በምድር አይደለም። እኔ በዚህ አምናለሁ። በዚህ በምድር አይደለም። ምድር ላይ በጣም የተሳካላቸው ሰዎች በቃ ለምድር የተፈጠሩ ሰዎች ናቸው። በሰማይ ቤት የላቸውም። ይሄን በደንብ አምናለሁ። ምክንያቱም የሚፈትነው የማያልፍለት ሊኖሩ ይችላሉ። በምድር በሰማይ አይደለም የተዘጋጀልሽ ነገር አለ በሰማይ። በቃ እሱ የመረጠው ሰው አለ። ለምሳሌ እዚህ ምድር ላይ በጣም ሀብታም ሆኖ ሁሉ ነገር ሰክሰስ ሆኖለት የሚኖር ሰው አለ። ግን ያ ሰው እውነት ሙሉ ለሙሉ ፈጣሪ ስላለው ብላችሁ ታምናላችሁ? ቢኖር ሰው ኖሮት በሰማይ አለ ሰው አለ ምድር ላይ የሚያሰሩ ገዳማት የሚረዱ ማለት በጣም አታውቁ አሉ። ገዳም ስለረዱ ነው። ቤተክርስቲያን ስላሰራሽ ነው። አንቺ ደግነሽ መጀመሪያ የሰራውን ኃጢአት እንደውም የሚሰሩት እነዚህ ሰዎች መልካም ነገራቸው እንዲሸፈን ሰው እንዲያያቸው ማለት ክፉ ነገራቸው እንዲሸፈን መቼስ እኛ እናይ ማለት ከላይ ያለው ነው የምናየው። የውስጡ ማንነት የሚያውቀው እዛ ገዳም እኮ ሲረዳ እዚህ ጋር እኮ ሰው እየገደለ ሊሆን ይችላል። ለራሱ መጸጸት ቤቢ ማጣፊያ የሆነ ነገር በቃ ነው ለሰዎች እይታ እንደዛ የሚያደርግ አይ ብዙ ታሙሽ ግን እንደዛ ነው ባይዘው እኔ እንደዛ ነው የሚሰማኝ። የሆነ ነገራቸውን ለመሸፈን ምናምን በትክክል ነው። በትክክል የሚረዱ ሰዎች ሊኖሩ ይችላሉ። እንደዛ ማለት ነው። አረ የለም በትክክል የሚረዳ ቢኖር ፈጣሪ እንደዚህ ችግር ውስጥ አይከተም ሲጀመር ማለት ነው። ለምን እንደዛ እንደው ኢትዮጵያ የእምነት ሀገር የአማኞች ሀገር ውሸት ነው። ኢትዮጵያ የአማኞች ሀገር እናት ነው ተሰብስበው የአማኞች ሀገር ነው። ላይፋችን አሁን እንደ አማኞች ሀገር እየኖሩ አሁን ላይ ሰው አሁን ቤተክርስቲያን ያለው ጸባይ ነው ሲወጣና በጣም ማስመሰል እምነታችን እዛ ቦታ ስንቆም ብቻ ይወደ ስለሆነ እኔ ካቢሶሎ ምን ሰማሁኝ ቻይና ሄዶ ነበር አይደል? አቢ እኛ አማኞች ነን የምንባለው ቻይና እምነት የለውም አይደል? ግን እጅግ በጣም ይዋደዳሉ፣ ይከባበራሉ፣ ይረዳዳሉ እርስ በርስ ማለት ነው። ሰው ለሰው ክፉ አይደለም። እቺ ሀገርስ እኛ ነን በጣም እምነት አለ እንባላለን። በሙስሊሙም በኦርቶዶክስም ሌላው ነው በቁጥር ብዙ ነው። በቃ ውሸት ነው። ግን ውስጣችን ውስጥ አይደለም እምነት ያለው አፋችን ላይ ነው ያለው። ስፋርታ ይሆናል እንዳለው ሰው ይኖር ከተወራ መኖር አለበት ነው የምታወቀው ነገር መኖር አለበት። ክርስትና እስልምና መቼም መኖር ነው አይደል? እውነትን ይዞ መኖር ማድረግ ነው። እኛ ግን የተግባር ሰዎች አይደለም፣ የምላስ የወሬ ሰዎች አበሻ አጠቃላይ እንደዛ ነው የሆነው። ለዛ ነው ለመለወጥ በጣም ወደ ኋላ ይሆን ነው ለመለወጥ። አሁን ለምሳሌ አንቺ የተለወጠ ሰው ሄደሽ እንኳን ሰፖርት ስትጠይቂው ይረዳሽ አይፈልግም። እሱ እኮ በጣም ብዙ እርምጃ በልጦሻል። አድርሽበት እንደባጃለሽ ስለሰጠሽ ነው አድርሽበት ግን አይፈልግም። ማንሳት እንችላለን
በጣም እኛም ከፍለን ነው ትንሽ ነገር ለማታውቂው ሰው እነሱ ካሜራ ሊከራዩ ጠየቁት። ያው ከፍለው ነው ሰው የሚከፍለውን ብር ከፍለው ነው የሚከራዩት። ከዛ ጠየቁት እኩል ብር ነው ምናምን ዲስካውንት ማለትም ስለምናውቅ ቀንስልን ምናምን አላሉትም። ከዛ ጠየቁት ካሜራ አይ ቲንክ እሱ የመሰለው ለራሳቸው ነው እና እንደ ጀማሪም ስላያቸው ነው የፈለጉት። ያ የፈለጉለት ልጅ ካሜራ ተከራይቶ ሰርቶ ምናምን መለሰ ካሜራው። እኛ ስንጠይቀው ምናምን በዚህ ጊዜ ካሜራ ይገኛል ከሳምንት በፊት ብልይ በሰርቡ ትጠይቀኛላችሁ አለ። አይተዋወቁም ይሟጭ አይተዋወቁም በሰው አያውቁም ጭራሽ ከኛ ስለዚህ ማጅ ስንት ነገር የሚያውቀውን ሰው እኛ እንሰራበት ደግሞ ሞር የሚያውቀውን ሰው ለመርዳት አይፈልግም። አድገሽ ወይ አድገሽ በነገራችን ላይ እኔ ከአንቺ እንዳትበልጩ ብዬ ነው ያሰብኩት። ደግሞ ከንቀት ነው ግን ያሰብኩት። እኔ ከንቀት አይደለም ንቋችኋል እንዳትበልጩ እንደሚበልጩ ስለሚያውቅ በዚህ መስመር ከገባሽ እሱም ብዬ ነው የነገርኩት። ነገ ማለት ነው ምንም ጥያቄ የለም። መጥቶ የሚጎርበት ሰው ይፈልጋል። ሰው መጥቶ እኔ እኮ እንደዚህ ስለሰራው ነው ሀብታም የሆንኩት ብሎ የሚያወራለት ሰው ይፈልጋል እንጂ አብረን ሰርተን አብረን ተለውጠን አብረን ሰለብሬት እናድርግ በደስታ አብረን መታቸው ከሰው ጋር አብሬ ማድረግ ነው ፈልገው ብለሽ እኔ ራሴ መጠየቅ አይ ግን እኔ አሁን ራሴ እኔ ግን አስባለሁ እኔ አሁን ሀብታም ነሽ እርግጠኛ ነሽ አሁን አንቺ ሀብታም ነሽ እኛ ደሃ ምንድን ይሰማል ጀስት እኔ ሰፖርት ብትጠይቅሽ አሁን እሷ ራቅ ያለ ሰው ትንሽ አስበዋል። ለምሳሌ ምን ራቅ አይደለም። አሁን ይሄ እኮ ካሜራ ለማከራየት ያን ያህል መቀራረብ አይደለም። ምክንያቱም መድረሽ ነው የሚወጣው አይዘው ኪራይ ነው ነፃ አይደለም እዚህ ጋር። ምንድነው እናንተ ምን አስባችሁ ሄዳችሁ ስለሚያቀር በቃ የሆነ ነገር እንትን ይላል በቃ ይቸገርልሻል ነገሮችን ፊክስድ ያደርግልሻል ብለሽ ነው በብርሽ ማለት የለም ተከራይተሽ ታመጫለሽ በቃ ግን የሆነ ትክክለኛ የለኝም ሲላቸው አምነው ይተጠቀሙ ብለው አስበው ሊሆን የለኝም ሲላቸው አምነውታል። እዚህ ጋር ምንድነው ስህተቱ ግን የለኝም ብሏቸው የሰጠውን ሰው አገኙት። ተኛው ብዙ ኮኔክሽን የለንም ካሜራ ላይ አከራይ የሚችል ሰው አናውቅም። ሶ እኛ ለኛ አልነበረም ግን እንደኛ አርገን የጠየቀችው ስለዚህ ይሄ ልጅ ምንድነው ክፉ ነው በቃ ምቀኛ እሱ ብቻ አይደለም ይሄ እንደ ማህበረሰብ ያለብን ችግር እንደዛ ነው እንጂ ምንም ማለት አይደለም። ብርሽን እስከከፈልሽ ድረስ የትም ሄደሽ ታገኛለሽ። ግን ከእናንተ ከፍ ያለ ሰው ነው መጠየቅ ያለባችሁ። በእድሜያችሁ እኩል ያለ ሰው ነገ እኔም እንደዛ አስባለሁ መጥቶ ማለት ነው አንቺ ላይ ፍሌክስ ማድረግ ነው የሚፈልገው ሰው በቃ ሲሆነ ነገር ተሳክቶልኝ ላንቺ ቁጭ ብሎ የሱባሪቱ መናገር ከባድነቱ ደግሞ እንዳሰሪው ማለት ነው እንዳሰሪው ከባድነቱ ያጅራችሁ ነገር አይሆንም በጣም ከባድ እንደማችው ምናምን እንደማችው እነሱ አንተ ፍሌክስ ማለት ሁሉ ጊዜ ስራ በእናትሽ ከበደ ስራ ከባድ ነው ምናምን እንደሚልሽ ግን ስራ እንደሌለሽ ከተሰማቸው ደግሞ ይብሳል በጣም ምንም ኤክስፒሪየንስ እንደሌለሽ ግን እኮ መሸወድ ነው። እሱ ሰራ አልሰራ እናንተ ሰራችሁ አልሰራችሁ ምንም አያደርግላችሁ ማለት ምንም የሚረዳችሁ ነገር የለም። በህይወታችሁ ላይ ምንም ለውጥ አያመጣም። ቢያሳያችሁ ምንድነው ጥሩ ነው ቢረዳችሁ አሪፍ ነበር። ግን የሱ መርዳት እሱን ዜሮ ያደርገው ይሄ ያመለካከት ችግር ነው። ብር እንኳን እኮ ፈርቅ ይዞ ራሱ መውሰድ ይችል ነበር። ለሱ ነው ጥቅሙ ያመዝነው እንጂ ለኛ አልነበረም ባይዘው አዎ ግን ምንድነው መልካምነት የለንም ነው ሁሌ አንቺ ያልሽው እስቲ እንደዚህ እርጅኝ ብዬ በጠይቃት ወይ ከድሻል በጣም እኔ ራሱ ፈርኩ ነው እንጂ እኔ ጊዜ ሰውነቴ ስላለ ምናምን ነው እንጂ ካሜራ ሲይዝ የማይደክመኝ እነዚህ ልጅ አይሆንም። ምን ያገናኛ ሌላ ካሜራ መያዝ የምትፈልግ ሴት ልጅ ብንኖር እዛ ጋር እሷን ሃይ ኳሊቲ አለ ያቺ ልጅ ዝቅ ለማለት ነው። የሰራውን ስራ ለማክበር ሰውን ዝቅ ማለት ይፈልጋል። እና አንቺ እንደዚህ ማድረግ አይጠበቅብሽም በቃ እና ደግሞ አንቺ እንደማችሁ መናገር በጣም የሚፈልግ ነው በቃ። ስለዚህ ሁሉም ሰው ራስ ወዳድ ነው ማለት ራሱን ብቻ ነው በዚህ ጄኔሬሽን ሁሉም ራሱን ብቻ የሚያስብ ስለዚህ እናንተ ከዚህ ጄኔሬሽን ለየት ያለ መሆን አለባችሁ ስታወሩ። አብሮሽ የተነሳን ሰው ብቻሽን ሰርተሽ የሆነ ብታገኚ ይሄን ደግሞ ተቀጣይ መድረሻል እንዴ ያኔ አሩን አይታወቅም የጊዜ ሌቭልሽ ሌቭልሽ ይሻላል ከያ በቃ ተደየ ከፍ ያለ ቦታ ሆነሽ በቃ ወጥተሽ ትልቅ ሆቴሎች መብላት ብቻ እኛ አፎርድ ማድረግ አንችልም መሄድ አንችልም። ሶ አንቺ መሄድ ትችያለሽ
ምን ችግር አለው እናንተ ይዛችሁ እዚህ ጋር ዛሬ ካላሰመነችሁ ነገ ይሄ ነገር ይመጣል። ዛሬ ማሳመን አይደለም ሲጀመር ማለት እየገነባሽ መሄድ አለብሽ። ድንገት የሚመጣ ነገር ይለውጣል። እውነት ነው። ድንገት በአንድ ሌሊት የሚመጣ ነገር በጣም ነው የሚያጓጓው። ምንም ጥያቄ ነው። ግን ሲጀምሩ እኛ ጋር ችግሩ ምን መሰለሽ ቃላችንን አናከብርም። ቃል ዝም ብሎ ነገር ነው እኛ ጋር። ግን እዚህ ጋር እናንተ አሁን እዚህ ጋር ጓደኛ ማቾች ናችሁ። ብዙ ነገር ተጉዟችኋል። አሁን ደግሞ ወደ ስራ እየገባችሁ ነው። ግን ነገ ማን የት ጋር እንደሚደርስ አይታወቅም። ለየብቻ ይሄኛው ግሩፕ ይበተን ይችላል። በቃ የህይወት ገጠመኝ ነው የሚሆነው ነገር አይታወቅም። ግን ቃል መግባት ያለባችሁ አሁን ላይ ነገ እኔ ስለወጥ አብራኝ የነበረችውን ጓደኛ አብሬ ማንሳት እንዳለብኝ ቃል መግባት አለባችሁ። ቃላችሁ ታዲያ እስከ ሞት ድረስ ነው። በቃ ማድረግ አለብኝ። እየገነባሹ ከሄድሽ ነገ ምንም ቢመጣ አትቀይሪም። በጣም ቀላል ነው። ደስታም እንደዚህ ነው። አብረሽ ስትደስ የሆነ ከድሮ ጀምሮ አብረሽ ስንት የምታወሪ ቢሆን ራሱ አለ። በቃ አብረሽ አሁን ለምሳሌ አንቺ ሀብታም ነሽ፣ ሰውን ይደሃ ነኝ አብረን መቀጠል ማንችለው እኔም እኮ አብረን መቀጠል አልፈልግም ካንቺ ጋር ሜቢ በነገራችን ላይ አብረን መቀጠል ማይፈልገው ሀብታሙ ብቻ አይደለም። ሀብታሙ የማይፈልገው ድሃው ላይ ፈልግ ኮንፊደንስ ስለሌለው ኮንፊደንስ ይሰማሻል። እኔ ደግሞ አሁን እኔ እንደዛ አይነት ሰው ነኝ። እኔ ልንገርሽ ከሀብታሙ ጓደኞች አሉ። እኔ ደግሞ የለኝም ከነሱ ደረጃ ማለት ነው። ግን አልሰማቸው ከነሱ በላይ አክት ማረገው አክት ማረግ በቃ አይሆነኝ ነው። ምንድነው የሚቀርብኝ? እሷ 3000 ብር ልብስ ገዛ እኔ ቦንዳ እጄ 5 ገዛዋለሁ። ምንም ታሪክ የለውም፣ ለውጥ የለውም ምንም። እኔ ልንገርሽ እሷ የብራንድ ልብሶች ትለብሳለች። ገባሽ አይደል? እኔ እሺት ያርጌ እሄዳለሁ። ሙሉነት ያለው እኔ ጋር ነው። አለኝ እኮ ብሩ አለኝ፣ ከሰው በላይ ነው ያለኝ፣ ገበያ አለኝ። ለምሳሌ ግን ምንድነው በብራንድ አላምንም። እንደዛ ሳይሆን ማለት ነው። አሁን እሷ ያለች ነው ገብቶኛል። ያርቀው አሁን ጓደኛሽ የምታጥ ጓደኛ ብትሆን አሁን እንደዚህ ቅርብ በጣም ቤስት ፍሬንድ ይሆናል ጓደኛ በጣም ቅርብሽ ሆነች። አሁን በቃ እንደዚህ ከተምታ በራሴ ደረጃ ነው የሚሄደው። እንደሷ አልሆንም። እሷ ቤት ስጋ ምን ምበላ ከሆነ እኔ ቤት ሽሮና እናት ብላ ካልበላሽ ትሂድ። እሷማ እኮ እሺ ተቀብላሽ በቃ አንቺ ታዲያ እሷ ከተቀበለች አንቺ ትመለሽ እቀበላለሁ። አይኔ ባለኝ አመስጋኝ ነኝ። አንቺ ሽሮ ስጋብዣ ምን ችግር አለ? የሆነ ሆቴል ውስጥ ስቴክ ምናምን እኔ አምጥቼ ሽሮ ስጋብ ለየት ያለ ኮንዶ ልጅቷ የምትፈልገው ሊሆን ይችላል። ይሄ አያችሁ በቃ አሁንም አለ ውስጣችሁ ይሄ ሞረድ ማነስ ራስን ማነስ ማሳነስ የማነስ ለምንድን ነው የሚሰማሽ? ታውቂው ሰው ላይ ይሄ ነገር ሊፈጠር ይችላል ብለሽ ታስባለሽ? እንዴ ኦፍ ኮርስ እሱ ይከብዳል። ከድሮ ጀምሮ እንደው አዲስ ወደኔ ኢትስ ኦኬ ተቀበለሽ ይመስላል። አሁን አብረን ሆነ እኔ ለምን እንደዚህ ሆንኳት? አብይ ነው ይደብረኝ እስቲ አይደለም ብዙሽ አይደብርሽ ማቃለ ግን ሁሌ ስጋብዝሽ ማይደብርሽ ማን ነው? አንቺ የሆነ ቀን እንደምጋብዥኝ እርግጠኛ ነኝ። አረ ደሃው እንደ አይዳ ስቆጥሪው ሁሌ ለምን እንደታቆጥራለሽ? ጓደኛሽ ሆነች እንዴት ለምን እንደታቆጥራለሽ? ከድሮ ጀምሮ አብረሽ አጀክሽ ነሽ። ኦቨራክት ፈለገ ታድርግ እሷ አንቺ ለሷ ማረጋት ካለኝ አደርጋለሁ። ባለኝ ደረጃ ሽሮ ተባተ ግዴታ ስጋ ማለት አለብሽ። ባለሽ ኮንፊደንስ ከሌለሽ ነገ ማትነሽ የእሷ ተገዥ እየሆንሽ ነው ትኖሪ። አሁንም ባላችሁ ነገር ኮንፊደንስ ሊኖራችሁ ይገባል። እሺ እስካሁን ሀብታም ነች፣ ሸራተን ምናምን መውሰድ መሄድ ትፈልጋለች። ኦኬ አንድ ቀን ጋበዘች፣ ሁለት ቀን ጋበዘች፣ ሶስተኛ ቀን ላይ አይደብርሽም? አይደብረኝም ስላላት ነው የምታረግልኛ። ባይሆን መጣም በነገራችን ላይ እኔ የሚደብረኝ አክት ብታረግ ያ አክት ብታደርግ እሺ አክት ባታረግ አንቺ አክት እያደረገሽ ነው ብለሽ ታስቢያለሽ። የሆነ ሳለ ታስቢያለሽ። እኔ ልብስ ልግዛልሽ ነይ እስቲ ሾፕ እናድርግ ምናምን ብትይ አትገዛልኝ። ልብስ እንድገዛልኝ አልፈቅድም። ሆቴል ልጋብዘኝ ትችላለች፣ ልብሴን ግን አልገዛልኝ። ያ ነው ስህተቱ። እሷውን እንደ ጓደኛ አይደለም እንደ ጓደኛ ልብስ አትገዛልሽ። ምን ችግር አሁን እንሂድ ብላ አንድ አይነት ምናምን ብላ ሜቢ አሁን የሆነ ኦኬዥን አላችሁ። አንድ ቀን ኖርማል ነው። አንድ ቀን ኖርማል ነው። አስባለሁ የሆነ ሰው ከፍ ሲል ማለት ነው ያ ሰው አክት ባያረግ ራሱ እኛ ያኛ ችግር ነው እሱ። አሁን ለምሳሌ ያስተሳሰብ ችግር ነው። ታዋቂ ሰዎች አሁን የ300,000 ብር አበባ ሲያሰሩ እነሱ ቤታቸው ያላቸውን ብር የሚያውቁት እነሱ ናቸው። ለምሳሌ አሁን ምን ነው ሰርቪስ ምን ላይ ምናምን በጣም ውድ አበባ ምናምን ሲሰራ ሰው ለምን ይላል ማለት ነው። እኔ ቢኖረኝ አላረገውም ወይ አላረገው እኔ ጋምሳ እንደዚህ አንቺ እኮ መሰረትሽን አንቺ ሆነሽ ኖርሽ በጣም በቃ ይሄ ለቃችን ሴት እኮ ለሆነ ነው ያደገችው። ለምሳሌ ከሀብታም የተወለደ የሚሆቹ
የኋላቸው በጣም እንደኛ ከኛ ዋሰም ይሆናል አይደል? ግን ምን ማለት ነው 4-5 በዛ 500 ሺህ ብር ምናምን ይያሉ ምን ችግር አንቺ አውሺ እኔ ደግሞ ትርፍ ነገራቸው ነው ያ ነገር አይደለም። እዚህ ጋር ምን አለ ኖርማል ነው ላለው ሰው ማለት ኖርማል ነው። ግን ማለት ነው በየቦታው ደግሞ ስትሄጂ ከቆሻ አትክልት ተራ ሂጂ ምን እንደሚበሉ የበሰበሰ የሚበሉ መብላት አቅቷቸው የበሰበሰ ማርች እያነሱ የሚበሉ ሰዎች አሉ። እኔ ያን ሁሉ ነገር ከማጫፍር ይሄ ራሱ ኃጢአት ነው፣ ወንጀል ነው። ኢትዮጵያ ስለሆነ ነው ረድቻለሁ። ማን ያውቃል እንደረዳ ሜቢ እሱ ሌላ ጉዳይ ነው። እሱ ሌላ ኬዝ ነው። ግን ያን አይቶ ሰው ጀጅ ያደርጋል። ለምን ያ ሰው ስለማይደርስበት በቃ ያን ሰው ይፈርድበታል። ስለማይፈርድበት ብቻ አይደለም አግባብ አይደለም። ለምን ይደረጋል? በሆነ ነገር ማድረግ ለምን አይችልም? ማሳየቱ ሞራል የሚባል ነገር አለ። ማሳየቱ ሞራል የሚባል ነገር አለ። ግን ደግሞ ሲያሳይ ደግሞ አፕሮች የሚያደርጋቸው ሰዎች አሉ። የሚፈልግ ያን ነገር ማየት የሚፈልጉ ሰዎች ተመሳሳይ ናቸው። እነሱ ተመሳሳይ ባክግራውንድ ያላቸው ሰዎች ናቸው። ሀብታም ለሀብታም በምንም ተአምር ሀብታም ለድሃ እንትን ብሎ አያውቅም። ገባሽ አይደል? ሁሉም በደረጃው ነው የሚሄደው። እኔ አሁን የራሱ ለምንድን ነው የተፈጠረው? በቃ ስላልደረስንበት ያ ሰው ፍሌክስ እያደረገን ይመስለን ይችላል እንጂ ሜቢ ለነሱ በጣም ኖርማል በቃ ትንሽ መንገዳቸው ላይ ለነሱማ ኖርማል ነው። ኖርማልም ስለሆነ ነው እያደረጉት ያሉት። ግን ምን ነው ባያረጉት እንደዚህ የሌለውን ሰው ቢረዳ እኩል ብናድግ አለኝ። ምክንያቱም ረድቶ ሊሆን ይችላል ያ ሰው የረዳው በምን ደረጃ ነው? እንደውም በቃ ረዳ ልንልኝ የምንችለው ጥሩ ስራ ስራ ልጅ ቢኒያማ መቆደኛ አይደለ? እንደዚህ አይነት ነገር ለምን አይሰሩም? ራሱን መጣል ካልፈለገ እኛ ካለን ነገር እና መቀጣት ነው እንዴ ሰው መርዳት? አይ ራሱን መጣል ነው ማለት ነው። ራሱን ትቶ ነው አይደለም። ራሱ ተጣራል ቢኒያም ረዳ እያለን ያለን አይደለም። ራሱን ትቶ በቃ ለሰው ነው እየኖረ ያለው። አሁን ለራሱ ነው ለሰው እየኖረ እኮ እንደዛ ነው ራሱ አንቺ እንደዛ ይኖር ራሱን ያወርድ እያለን አይደለም። ተገቢውን ነገር ግን ያድርግ። ግን በጣም እርግጠኛ ነኝ 100% እኔ እርግጠኛ ነኝ ኢትዮጵያ ውስጥ ካሉ ሀብታሞች ጥቂቶቹ ናቸው በጣም እሱ በትንሽ ነገር የሚረዱት። በጣም የለም ብዙ ሰው ያ ሁሉ ሀብታም ትንንሹ ቢደግፍ ነው። አንቺ ካለሽ ይረዳሽ ነው። በነገራችን ላይ መርዳት ማለት ነው አሁን ስትመጪ ሀሳብ መርዳት ራሱ ትገዛስልሻል። ከመንገድ ያቆም ሰዎች አይሽ ይጎልብኛል ወይስ አሰጫት አትገዢ እና ለገቢኩን አረጋለ ኬኮች ዳቦ እንትን የሚባል ነገር አለ እኮ እዚህ ጋር ደረጃ የሚባል ነገር አለ። አረኮ ባለሽ ደረጃ አሁን ትረጃለሽ ወይ እኮ እና ታዲያ የእሱ አሁን ያላት ደረጃና ሀብታሙ ያለው ደረጃ እኮ አንድ አይደለም። ግን አሁን ባላችሁ አበባ ኤክስትራ ነገር ሲጀመር ውስጥ መስጠት ከሌለ ትልቅም ሆንሽ ትንሽም ሆንሽ አሰጪም። አሁን እኛ ለምሳሌ ብዙ ጊዜ ራስ ይታዘባል መንገድ ላይ እግርሽን ይዞሽ ምናምን ዳቦ ግዢልኝ እነሱን አልፈሽው ከዛ እኮ ግን ካለን ነገር አንፃር እኛ አልተረዳናቸው አይደለም። ስላልተረዳናቸው አይደለም ማድረግ እንችላለን ነው። ለምሳሌ እሱም አይደለም ቺፕስ በላው ነው ይዛል ሶ ቺፕስ ለነሱ ሌክዠሪ ነገር ነው። እነሱ ሲያዩት ልክኛ አሁን የ200 ሺህ አበባ ስንይቀው ለነሱ አሁን እኛ ዘጋ ኬክ ቤት ሄደን ኬክ መግዛታችን ቅንጦት ነው ለነሱ። ስለዚህ እኔ ያለማው ምን አለ ኬክ ቢገዛ እኔ ርቦኛል ዳቦ ቢገዛል እኛ አሁን ምን አለ እሱ የ300 ሺህ ብር አበባ ለሚስቱ ከሚሰጥ የስራ ድል ይፈጥርበት። እኛ ስራ አተናል እኮ ደረጃ ያለ 10 ብርና አሁን እንደ ጠቅላላ ስናየው መልካምነት የመጀመሪያው ነገር ነው። ውስጥሽ ውስጥ ርህራሄው ደግነት ሊኖር ይገባል ለመስጠት። ደግነት ከሌለሽ የፈለገ ሀብታም ብትሆኚ አሰጪ፣ ደሃም ሆነሽ ደግነት ከሌለሽ አታካፊ። አሁን ያለነው ልዩነት ልዩነት አጥቷላችሁ። ሰማይና ምድር ኢትዮጵያ ውስጥ ያለው አኗኗር ሌላ ዓለም ላይ ያለ አይመስለኝም። የለም መሀል ላይ የሚባል ጠፍቷል። መሀል ላይ መች ነበር መሰላችሁ? እዚህ ውስጥ ታስገቡኝ ነው። ግን መሀል ላይ የነበረው አሁን ዘመን ላይ አይደለም። ከ10 ዓመት ምናምን በፊት መሀል ላይ የሚባል ነው የሚል ነበር እና እላይ አለ። አሁን እታች ሁሌ የማይነሳ አለ መቼም አይጠፋም። መሀል ይባላል። አሁን መሀል እንዳትሆኝ በቃ ወረድሽ ወይ ቶፕ ነሽ ወይ እታች ነሽ። መሀል ላይ ጊዜ አይፈቅድም። ራሱ በጣም አትወጪም አትወጪም። እንደዛ ነው አሁን ያለው። ይሄ ፒራሚድ የሚባል አለ አይደል? ፒራሚድ ማለት ከላይ ጠቦ ከስር እየሰፋ እንደዛ ነበር መሄድ የነበረበት። አሁን ሪቨርስ ሆኗል፣ ተገልብጧል። የእውነት በጣም የተጎዳው ማህበረሰብ ጠባብ ሆኗል። ፒራሚዱን ገልብጩ። ሀብታሙ ተውቁ፣ ትንሹ ፐርሰንት ደግሞ ላይ ነው ያለው። ያ ነው አሁን ያለው አኗኗር። ያንን ግን በምን ማስተካከል ይቻላል? መንግስት መምታት አለበት፣ በቃ መግባት አለበት። ግን አሁን ሲመጣ ሁሉም ነው ደሃውንም ነው ጭራሽ ይሻላል። በነገራችን ላይ ሀብታሞችን ለሚያዝና ግብር ሀብታሞች ላይ ላሉ ነገሮች የሚደረጉ ነገሮች ደሃውን በደንብ ነው የሚያገኙት። ስለዚህ እታች ያለውም እዛው ነው እየቀጠለ ያለው፣ ላይ ያለውም ስቴብል እንደሆነ ምንም አይረበሽም ሁላ። እንደውም አሁን ላይ ለሀብታሞች የሚወጡ ነገሮች ነው ለነሱ ነው እየሆነ ያለው። ጊዜው ለነሱ ነው እየሆነ ያለው። ግን ለትውልድ የሚያስብ ሰው ካለ
እናንተ ለነገ ለምትወልዷቸው ልጆች ለነገ ለሚመጡ ሰዎች ይሄንን አመለካከት ማዳበር ነው። እንደዛ ሆኜ ልኑር አይደለም። በቃ አንድ ሰው ካልጀመረው ይሄ ነገር እንደዛ ነው የሚቀጥለው። ለሴት ነው ሀብታም ከባድ ነው። ለወንድ ለሴት ለምን ይቀለብላችሁ ሰው ለሴት ይከብዳል። ለሴት ሁለት አማራጭ አላት ብዬ ምን አማራጭ አግብታው ሜቢ ለፍቺ ሰራለሁ ጭንቅላት ውስጥ አይመጣም። አንቺ ወንድ ነሽ ለፍቺ ሰራለሁ ሞክራለሁ ድሊንም ስራውንም በረም ባርጌ ለመስራት ሞክራለሁ ግን አልተሳካካለኝ በቃ ተማምራ አንቺ ገና ስራ ሞክረሽ ታስቢያለሽ 25 አይ 30 ነው ሞልቶሽ 24 ሞክራ አንድ አመት እኮ ታያለሽ ማለት አይ ያረጋል አንድ ለሊት ማተር ታረጋለች። አንድ ለሊት ለመጥፋቱ ለመነሳት አሁን ያሉት ሀብታሞች ለፍተው ነው የመጡት። አንድ ለሊት ነው የተካባላቸው። ሴት ስትሆኚ ራስሽን ለወደፊት አሴ ፕሮቫይደር አታስቢ። ወንድ ነው የሚሆነው። ሁሌም ቤቱ ላይ የሚሆነው ፕሮቫይደር ወንድ ነው። ለቤተሰብ ግን ሆነሽ ፕሮቫይደር እንትን ያልሽ ነው። ለእሱ ለባሌ አይደለም ለወለዱ ፕሮቫይደር ፈልጋለሁ። ለእህቶቼ አንቺ ቤተሰብ እስክመሰርች ነው ቀጥታ ፕሮቫይደር ሆናለሁ ብለሽ አታስቢ። ደረጃችሁ ሆነ በሳይድም ቢሆን የምረዳቸው ፕሮቫይድ በማድረግ ደረጃ የምረዳቸው እንዳባትሽ አይደለም ደረጃቸው። ሀብታም ኮምፒ ሊሆን ይችላል እንዳባትሽ አትሁኝ። በሰራሁት ብር ከሆነ ሆናለሁ በሰራሁት ግን በወንድ ብር ሆነ ቤትሽና በረም ብትይዥ ምቹ እንጂ እነሱን እንደ እርዳታ ነው የምረጂው እንጂ ሀብታም ስለመሆን ካወራን ግን ሀብታም ከሆንኩኝ እንደ እርዳታ አይሆንም ለራሱ እንደ ፕሮቫይድ ነው። አሁን ከተጠየቀ ለቤትሽ ነው። ለቤትሽ አንቺ ፕሮቫይደር አትሆኝ። ምን የምታስቢው ባለ ፕሮቫይደር ይሆናል። ባለ ራሱ እኮ እንደዛ አይደለም። እሱ ነው ግዴታ እኔ ፕሮቫይደር ሆናለሁ አላልኩም። ለቤቴ ያልኩት እኔ መጀመሪያ ግን ኖሮኝ ነው ማለት እንደዚህ እንዲኖረኝ ነው። አሁን ሴት ልጅ ቻንስ አላት ተብሎ የሚታስበው ለዛ ወይ ሰራለሁ ትላለች ወይ ደግሞ አገባለሁ። አንቺ ለማን ነው ከባድ ብለሽ ነው? ለሴት እኔ ለሴት ከባድ ነው ብዬ ነው የማስበው። ለምን? እሺ የቱ ጋር መስራት ጋር ሊሆን ይችላል። ወንድ ልጅ አሁን በዚህ እድሜው ቢሆን የፈለገውን ስራ ቅጥቅጥ አድርጎ ሰርቶ ሀብታም መሆን ይችላል። ለምሳሌ አንቺ ገራጅ ቤት እንትን ሆነሽ ትገቢያለሽ። እንደ ገራጅ ቤት ባይልም ለሴት የሚሆን ስራ ግን ለሴት እንደ ገራጅ ቤት የሚያስራ ለምሳሌ ለሴት የሚሆን ስራ ሰርተሽ ሜካፕ አርቲስት ሰው ቀርጻል እንዴ? ሜካፕ አርቲስት እኮ መሆን በጣም ያበደ ነገር ነው። ስም ብለሽ ነው ሜካፕ አርቲስት የምትሆኚው? አይ እኔ ዩቲዩብ ላይ ተማርኩ እና ያበደ ነው ሰርተሽ ሀብታም እኮ እሱም ደግሞ ልምድ ወሰደ እኮ ለሴት ይከብዳል ያልሽበትን ነው። እኔ እንደውም ሲምፕል ነው እሱ ጉልበቱን ይጠቀማል፣ እኔ አይምሮዬን ይጠቀማል። እና ለሴት ሲምፕል ነው ብለሽ ታስቢያለሽ? አዎ እኔ ግን እንጃ ለሴት ሲምፕል ነው ብዬ አስባለሁ። ጥያቄ ፊቴኩ ሲምፕል ነው እኔ ለሴት ሲምፕል ነው ብዬ አላስብም። ላይ አንደኛ ከእድሜዋ ጋር ሀብታም እሷ ሀብታም ስትሆን በተመሳሳይ ሰዓት ከእድሜዋ ጋር እየተቀዳደረች ነው። ወንድ ልጅ ሀብታም ለመሆን ሲጥር ምንም ችግር የለበትም። ለምሳሌ 35 ዓመት እስኪሆኑ ዘና ብሎ ይሰራል። ገብቶሻል አይደል? እድሜ ይዘኛል እያለ አይደል? ሴት ልጅ ግን ስትሆኚ ከ25 በኋላ እየደነገጥሽ ላይፍ ለመስረት እዚህ ጋር እንትን ልበል እያልሽ ነው እንጂ የሆነ ዝም ብለሽ አሮችም እኮ በቃ ሳይድ የምታዩ ነገር አለ። ወንድ ልጅ እስከ 40 ዓመቱ ሮጦ 40 ዓመቱ ላይ መነሳት ይችላል ብዬ አስባለሁ። ስለዚህ ለሴት ልጅ ከእድሜዋ ጋርም ስለምትሽቀዳደም ይከብዳታል። ከማህበረሰቡም ጋር ትሽቀዳደማለች። ሳምፖል ታልፋለች። እኔ በቃ ከእድሜ ጋር ከምሽቀዳደም አገባለሁ እንዴ ሞዴል ይፈልጋል። እንዴ ሞዴል ባይሆንም ይፈልጋል። አስፈላጊ ነገር ነው። ለሴት ለሴት ከባድ ነው እኮ ዳን ከእድሜ ጋር ስለምትሮጥ ብለሽ አላዛራትም እኔ አላለው ማለት ነው። የሆነ እንደዛ ማሽማ በጣም በቃ መብትሽ እኮ ነው። ሆነልሽ ነው። አሁን እሱ እኔ ከኔ ጋር እኩል የሚያድግ እኩል በቃ እኩል ማሳደግ የምፈልገው ተፈጥሮን ማጥፋት ትችላለሽ። አልፈልግም እንደዛ ማለት አሁን ነው ያልሽው። አትይም አትይም አሁን ዛሬ ሀያዎቹ መጀመሪያ ላይ ስለሆንሽ ነው 30 ላይ አስተሳሰቤ ስለሆነ ነው። እኔ አሁን ሞዴል ማግባት ስለምፈልግ ነው። ግን ደግሞ አይ እኔ ቺል እያደረኩ ዝም ብዬ ነው የምፈልገው። ልጅ ከፈለኩኝ ማደጎት አድርጋለሁ። ብንን ስትይ ከዛ በጣም ብዙ ነገር እንዳመለጠሽ ይሰማሽና ዘመኑ እንቁላሌን አስቀምጬ እሄዳለሁ። መብትሽን አንቃወም ግን ከመስመር ወጣሽ። ከመስመር ወጣሽ። አሁን ዘመኑ እንደ ድሮ በቃ እኔ ግን ስትሰራ በቃ ማህበረሰቡን ራሱ መቋቋም አለብሽ።
አክስቶችሽን ጀምረሽ እስከ ጎረቤት እስከ ሰፈር እየሰራሽ ነው ሀብታም ልትሆን ነው ብሎ የሚያጨበጭብልሽ የለም። ገና እየቆመ የሚጠይቅሽ ነው የሚበዛው። ወንድ ልጅ ለዚህ ሰው አይጠይቅሽ። ሰውን ተይው፣ ኢግኖር አድርጊው ሰውን። ራሱ ባለቤትሽ እንደዛ ይሆናል ወይ ነው እኮ አይኖርሽም። ሲጀምር ብር ያላት ሴት እና ወንድ አለ። እስቲ ጥያቄ እኮ አለ። እድሜሽ ራሱ ከበለጠ ከወንድ ልጅ ስታገቢኛ ጋር ያለው ማህበረሰብ አስቢው። በደሞዝ ስትበልጩ ሲጀምር አንቺ የምትበልጪውን አታገቢማ። ሲጀምር አስበሽ አቅርሽ ፍቅር ውስጥ የምትገቢ ኑሮ ውስጥ የምትገቢ ማንን ፕላን አድርገሽ ነው እንዴ? ኑሮ እኮ ያስታውቃል። ከኔ ያነሰ ሰውዬ እንዴት አላወቁም እንዴ? በኑሮ የምታውቂው ማለት ላይኖር ሀብታም ላይሆን ይችላል፣ ግን እኮ የምታፈቅሪ ብሩን አይተሽ አይደለም። አንቺ ከለማኝ ነው ፍቅር ሊይዝሽ ይችላል እኮ ከለቢቴ ፍቅር ሊይዝሽ ይችላል። ሰውኛ ባህሪ ነው ይሄ። እንደምኞታችን የማንኖረው እኮ ለዛ ነው። እንደዛ ቢሆንማ ሁሉም ሴት ሀብታም አግብታ ነበር የምትኖረው። ሁሉም ወንድ ያለዋትን ወይ ቆንጆ ሴት አግብቶ ነው ወይ ደግሞ ያፈቀረውን አግብቶ ነው የሚኖረው። አንቺ አብረን አድገን ለፍተን ፎተን አትርሹ ምንድን ነው ከኔ እኮ ደረጃ ነው ሌቭሉ። አሁን አንቺ እድሜያችሁ ተቀራራቢ ነው። እሱም እየሰራ ነው አብረን ግን አሁን በቃ ቲክቶክ ላይ እንደዛ አብረን በጭራሽ አትይ ያለን ጊዜ ትንሽ በጣም አንቺ ወይ ግን ያን ውሳኔ ምንድነው እማዘው ሰውዬ እኮ የምትጋቡ ሲሰከር ግን አሁን ላይ አብረን እኮ በቃ ቀላልሽ አብረን ሰውዬውን ድንገት ድሃ በሆነስ ብለሽ ታስቢያለሽ? እንደሚለወጥ እያሰብኩት አይደለም። ምንድነው አይለወጥ አንሳን አብረን ቆጥበን አሁን አብረን እየሰራን ነው። እሷን ይበልጥሻል ግን በቃ እንደዛ እያልን እንቀጥላለን ምናምን ቢልሽ ከዛ ግን ይወሳለ ለወጣለሁ ማኝ ቢለኝ እኔ ደግሞ ሳየው ስላለኝ ሳየው የሚለወጥ አይነት ምን አብረን ሰራሽ የሰራሽ ታርጋለህ ነው አምናለሁ በማደግ አንቺ ማደግ አስባለሁ አራት የሚሰራው እንደሚለወጥ ማምንበት እሱ ስለሆነ ነው። እኔ ግን ሳየው የሚለወጥ አይነት ከመሰለኝ እንደሚለወጥ ማምንበት ከሆነ እንጂ ፈጣሪ ለዛ ሚራክል ለውጥ የሚመጣል። ማሻአላ ለምሳሽ ነው ማቀለ እንዴ ጥያቄ ሜቢ አሁን ከሁለት አመት ወይ ከሶስት አመት በፊት ቢሆን እሺ አብረን እናጋለን እየተማርንም እየሰራን ሜቢ ልል እችላለሁ። አሁን ላይ ግን አሁን ምን ያህል እድሜ ነው ያለኝ ለመለወጥ አሁን ረጅም ሰዓት ቢፈጅ ረጅም ጊዜ ቢፈጅበት ሲያስ ደግሞ በዚህ ሰዓት በጣም ለመለወጥ ብዙ ጊዜ ቢፈጅ ብዙ ነገር ነው። እኔ ሴት ነኝ እድሜ ደግሞ እየሄደ ነው ይሄዳል አይተሽም ይዛውን ልትሆኚ ትሻሽቶርሽ ይችላል። እኔ ደግሞ ሀብት ዋስትና ላይሆንሽ ይችላል። ድሃ ሲሆን ለተቀበዩ ማቺውን ሰው ለምን ታገቢዋለሽ? ሀብታም ስለሆነ ብቻ ለምሳሌ ቢሆን አብረ ይለወጣል ብለሽ የምታገቢው ሰው ሆነ ማለት ወይም ደግሞ ባታገቢው በቃ ይለወጣል ብለሽ አብረሽ ሆነሽ ሰው ትወጂዋለሽ ማለት ነው። ግን ሀብታም ስለሆነ ብቻ አብረሽ ሆነሽ ሰው ድሃ ቢሆን እኔ ሀብታም ሆኖ ፐርሰናሊቲው ካትገሉ ጸባይ ወልጄው ከዛ ድሃ ሲሆን ጸባይ ማይበች ሰው ይቀየራል ካልኩኝ እንደሚቀየር ካሳየኝ ኦኬ ልል ይችላል። ግን ደግሞ ሳየው አብረን የሆነ እኔም ገና አይሆንም ነገር እያልኩ እሱም አይሆንም እያለ ግን ሜቢ ሚራክል ከተፈጠረ ብሎ የተቀመጠ ሰው ከሆነ እናንተ በቃ እለወጣለሁ ብሎ ከአሁኑ የሚሰራ ከሆነ አልፈልግም። የሆነ ሲስተም ውስጥ ገብቶ መግባት አለበትና እንደ አሁን ሲስተም ውስጥ ገብቶ ብሎ እንዴት ቁጭ ብሎ ውስጥ ነው አላለም። በነገራችን ላይ ቁጭ ብሎ ሲስተም ውስጥ አለ። ግን ነገ ሰራ ሆነ ነገ ላይ ከፍታለሁ እንደዚህ አሁን ላይ ሲስተም ኮ ፌል ያደርጋል ግን ወደፊት የራሴ ነገር ይኖርኛል። የራሴ ነገር ከፍታለሁ በዚህ እንደዚህ ተስፋ ላይ ይሆናል። ፕሮሚስ ነው ምንም የምታየው ነገር የለም። ግን እየሰራ ነው ሰውየው በቃ ተስፋ ነው። ግን አንቺ ሜቢ ፌል ሊያደርግበትም ይችላል።
ግን እየሰራ ነው እየሰራ አንቺ አሁን እየሰራ ግን አንቺ እየሰራሽ እኮ እንዳንቺ አንቺ ነው ምንድን ነው ነገር እየሰራሽ ወዳሽ ያርዳል ምናምን አሳብሽ እንደዛ ብሎ የሚሰራ ከሆነ ተቀበዋለሽ በሀሳቡ አሁን ለምሳሌ በእኔ አሁን እኔ እየሰራሁት ያለው ስራ አለ እሱ ላይ መቼም አልተው ይሄን እየሰራሁ ነው እሱ ምን እንደሱ ማለት ለምን እስከ አንቺ አይሄድም ማለት ነው እንጂ ተስፋ አለ አብረን እናደርጋለን ወሬና ከኔ አንድ ማለት እየሰራ ከሆነ ነው አሁን ወሬ ብቻ ያለው አልጠብቁም ማለት ነው አሁን ሲስተም ውስጥ ያለው ሰው ነው ፈልገው አይደል ሲስተም ውስጥ አገባሰው ሸማያዙሽ ብር ደሞዝተኛ ነው ምንም አይሰራም ከዛሬ 7 አመት ምናምን በኋላ ነው የ50,000 ብር ደሞዝተኛ ነው በሁለት አመት ሊመጣ ይችላል ባይነታ ደግሞ ወፍ ነው የምለው ስለዚህ የሆነ ነገሮች እኮ ይሆናሉ አይሆንም ሀብታም ነው እንጂ ደሃ ሊሆን ይችላል አይደለም ከሆነ እኮ ሜቢ እየሰራ ነው ግን አንድ በአንድ ሌሊት ቢያጣ አሳብቶ ይሄን ሰው አርጋችሁ በአንድ ሌሊት ሀብት እሳት አደጋ መጣና ያለውን ነገሮች ሁሉ አጠፋው መንቀሳቀሻ ባንክ ያስቀምጣል ሆነ እኮ ባንክ አለው ተቀምጧል ችግር የለውም በቃ ያለ ኢንሹራንስ አለ እኮ ኢንሹራንስ አለ በመጀመሪያ ደረጃ ይሄ ሰውዬ ተወጇልሽ አይደል ሀብታም ነው ሳብቶ ነው ወደገው እና ብሩን የፈለገችው እንደዛ ከሆነ ይጥፋ ማለት ችግር የለውም ስታገቢ እኮ ብሩን ብቻ ብዬ አይደለም ይሄ ሰው ለልጆች አባት ይሆናል ባል ይሆናል እኔን በስነ ስርዓት ያከብረኛል ወይ ለቤተሰቦቼስ የሚለው እኮ አለ ግን በመጀመሪያ ደረጃ ምንድነው ማስቀመጥ ያለብሽ ፍቅርና ፍቅር ነው ትርጉም የለውም ቢሞትም ከዛ አይደለም ንብረቱ ሰውየውም ይሞታል እኮ ያንን አስቧ እውነት የምትወጂው ሰው ከሆነ እውነት የምትወጂው ሰው ከሆነ አስፈላጊ ነው በጣም አስፈልግም ጥያቄ አለ አሁን ላይ አብሶ በጣም ያስፈልጋል ሳይኖርሽ መኖር አትችይም ግን ምንድነው መስፈርት አስቀመጣችሁ በቃ እንዲህ ነው ብላችሁ መጀመሪያ ማፍቀር አለባችሁ ገንዘብን ጋራችሁ ሰውየውን አትወዱትም ብሩን ብቻ ያላችሁ አትወዱት እኔ አሁን አፍቅሬ አይደለም ማገባው ይሄ ነው ማሰብ አንቺ ነሽ እንደ ፍቅርን የምትሰሪ የድሮ የሚባል ነገር የለም ፍቅር ተፈጥሮ ነው ማንም ላይ ይከሰታል እድሜያችሁ መች ላይ እንደሚሆን አላውቅም ሴት ናችሁ ልምከራችሁ ከ24 ከ21 እስከ 25 ባለው ውስጥ አግቡ